የንጉስ ካሌብ አስደናቂ ታሪክ። ቀይ ባህርን የተሻገረው የአክሱም ንጉስ። ታሪክ ብዙ ጊዜ ከቅዠት በላይ የሆኑ አስገራሚ እውነታዎችን ይዟል። ዛሬ ወደ አፍሪካ ታላቅ ግዛት ወደ አክሱም እንጓዛለን። ግዛቷ ከቀይ ባህር ማዶ እስከ ደቡብ አረቢያ ድረስ የተዘረጋም፣ በዘመኑ ከሮም ፋርስና ቻይና ጋር ተወዳዳሪ የነበረችው ኃያል መንግስት። በዚህ ታላቅ ዘመን መሪ የነበረው ሰው ደግሞ ንጉስ ካሌብ የክርስትናን እምነት በኃይል የተከላከለም፣ ግዛቱን እስከ የመን ድረስ ያሰፋና እስከ አሁን ድረስ ትልቁ የኢትዮጵያ ወታደራዊ ዘመቻ ተደርጎ የሚወሰደውን ኦፕሬሽን የመራ ታላቅ ንጉስ ነው። በዚህ ቪዲዮ ንጉስ ካሌብ ልዩ የሚያደርጉትን 3 አስገራሚ ታሪኮች እንዘረዝራለን። እስከ መጨረሻው አብራችሁን ቆዩ። አንደኛም የቀይ ባህር ማዶ ወታደራዊ ዘመቻ። የመጀመሪያው አስገራሚ ታሪክ ንጉስ ካሌብን ወደ ታሪክ መዝገብ ያስገባው ጀብዱ ነው። የደቡብ አረቢያ ዘመቻ ወደ የመን። በ6ኛው መቶ ክፍለ ዘመን መጀመሪያ አካባቢ በደቡብ አረቢያ በአሁኑ የመን ይኖር የነበረው የአይሁድ ንጉስ ዞንዋስ የናግራ ክርስቲያኖችን በጭካኔ ማሳደድና መግደል ጀመረም። ይህ ግፍ ሲሰማ ንጉስ ካሌብ ዝም ሊል አልቻለም። ንጉስ ካሌብ በሃይማኖት አንድነትና በሰብአዊነት ላይ የደረሰው ጥቃት ምላሽ ለመስጠት ወሰንም። አክሱማውያን በዘመኑ ታላላቅ መርከቦች አልነበሩም። ይሁን እንጂ ካሌብ ከ70,000 እስከ 120,000 የሚደርስ ግዙፍ ሰራዊት አሰባስቦ ቀይ ባህርን እንዲሻገር አደረገም። ይህ በኢትዮጵያ ታሪክ በትልቁ የባህር ማዶ ወረራ ሲሆን በሺዎች የሚቆጠሩ ወታደሮች በባህሩ ላይ ተጉዘው ዙዋስን አሸነፉትም። በዚህ ድል ምክንያት አክሱም ለበርካታ ዓመታት በደቡብ አረቢያ ላይ በቀጥታ በመግዛት አራተኛው የዓለም ኃያል መንግስት የሚል ቅጽል ስም አገኘችም። ሁለተኛም የሃይማኖት ጽናትና የቅድስና ማዕረግ። ሁለተኛው አስገራሚ ታሪክ ደግሞ ሃይማኖታዊ ውሳኔው ነው። ከዙዋስ ጋር ያደረገው ጦርነት የሃይማኖት ጦርነት ተብሎ ይታወቃል። ምክንያቱም የዓላማው ዋና ክፍል የተጨቆኑ ክርስቲያኖችን መታደግ ነበር። የዚህን ዘመቻ ትልቅነት የሚያሳየው ደግሞ ዘመኑን የዘገቡት የባዛንታይንና የፋርስ ጸሐፊዎች ዘገባዎች ናቸው። ድሉ ከተገኘ በኋላ ንጉስ ካሌብ የዓለምን ግዛትና ሀብት ረጋፊነት በመገንዘብ ትልቅ ውሳኔ ያሳለፈም። ንጉስ ካሌብ ስልጣኑን ለልጁ ንጉስ ገብረ መስቀል አስረክቦ በአክሱም ገዳም በመግባት መነነም። ንግስነቱን ትቶ በመመንኮሱና የቀረውን ሕይወቱን ለእግዚአብሔር መስጠቱ አስገራሚ ነው። በመጨረሻም ንጉስ ካሌብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቅዱስ ተቆጥሮ ስሙ አቡነ ገብረ መንፈስ ቅዱስ ተብሎ ተጠርቷል። አንዳንዶች ቅዱስ ኤልአጽብሃ በማለት ይጠሩታል። ታላቅ ንግስነቱን ትቶ ለሃይማኖት ያለውን ፍቅር ያሳየበት ተምሳሌት ነው። ሶስተኛም ስለ ካሌብ የተጻፈ የውጭ መዛግብት። ሶስተኛውና የመጨረሻው አስገራሚ ነገር ደግሞ ታሪኩ ከአክሱም ድንበር አልፎ በዓለም መመዝገቡ ነው። ስለ ንጉስ ካሌብ ታላቅነት ማስረጃው በራሳቸው መዛግብት ብቻ ሳይሆን በሌሎች ኃያላን መንግስታት ታሪክ መዝጋቢዎችም መገኘቱ ነው። በ6ኛው ክፍለ ዘመን ይኖሩ የነበሩ እንደ ፕሮኮፒየስ ያሉ ታዋቂ የባዛንታይን ታሪክ ጸሐፊዎች ስለ ካሌብ ወታደራዊ ኃይልና የቀይ ባህር ማዶ ዘመቻ በሰፊው ዘግቧል። ይህም የአክሱም ግዛት በዓለም የፖለቲካ መድረክ ላይ ምን ያህል ትልቅ ተጽዕኖ እንደነበራት ያሳያል። ካሌብ በዓለም አቀፍ ደረጃ በክርስቲያኖች መብት የተነሳ የመጀመሪያው ንጉስ ተደርጎ ይወሰዳል። ከዚህም በላይ የንጉስ ካሌብ ታሪክ በያዘው ሃይማኖታዊ ጥንካሬ ምክንያት በምዕራብ አውሮፓም ይዘዋወር ነበር። ስሙና ተግባሩ ለአክሱም ግዛት ትልቅ ክብርና የዓለም ዕውቅናን አምጥቷል። ንጉስ ካሌብ ግዙፍ ሰራዊት የመራ ጀግና ኃያል ግዛት መሪ እና በመጨረሻም ዙፋኑን ትቶ የመነነ ቅዱስም። ታሪኩ የጥንቱ አክሱም በጂኦ ፖለቲካዊና በሃይማኖታዊ ጉዳዮች ላይ የነበራትን ትልቅ ቦታ የሚያሳይ ነው። በእርግጥም ንጉስ ካሌብ
ለማመን የሚከብድ የአንድን ሕዝብና የእምነት ታሪክ የቀየረ ታላቅ ሰው ነበር። ታዲያ ስለ ንጉሥ ካሌብ ምን ይላሉ? በአስተያየት መስጫው ላይ ያጋሩን። ለበለጠ አስደናቂ ታሪኮች እንዲሁም ለዓለም ድንቅ ነገሮች ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ይሁኑ።